ሌላስ እስኪ የሆነ አንድ አሚዝመንት ፓርክ ወይም ለመዝናኛ ብላችሁ አንድ ፓርክ ላይ ሄዳችሁ እንበል። ወደ ላይ ስትወጡት ዘና እያላችሁ ትምህርት ቤታችሁ እያያችሁ ለምሳሌ እየተጫወታችሁ ነው እንበል። እንዳጋጣሚ ሆኖ ምን ይላል ይሄ when the seat ይሄኛው ሲት when the seat releases suddenly ወይም በእግራችሁ ብትመቱትና under the effect of gravity ምን ታደርጋላችሁ? ፎል ታደርጋላችሁ። ከዛ በኋላ የሚሰማችሁ ስሜት ይሄኛው ለምሳሌ ከምን ጋር ይመሳሰላል? ኤሌቬተር ውስጥ ሆናችሁ ቢበጠስ አይበለውና ገመዱ ቢበጠስ እንዴት ነው? under the free fall ምንም weightless ነው የምትሆነው። under the effect of gravity ብቻ ምን ታደርጋላችሁ? ጸጉራችሁላ ምን እያደረገ ያስታውቃል። በቃ under the effect of gravity fall ታደርጋላችሁ። free fall ከዛ በኋላ የሚይዛችሁ ነገር የለም። the effect of gravity ብቻ ነው። ኢማጂን ስታደርጉት ከላይ ከፍታ ለምሳሌ 10 ሜትር ቢሆን በቃ የላችሁም። under the effect of gravity ምን ታደርጋላችሁ? ፍላይ ታደርጋላችሁ ማለት ነው። the effect of gravity only የሚለው ቃል ይታያችኋል። only the effect of gravity ይሄ ነው free fall ማለት። ሌላ ፎርስ የለም። under the effect of gravity gravity ደግሞ always ምን downward ነው የሚጎትታችሁ። የሆነ የሚደግፍ ነገር እቺ ሪሊዝ ካደረገች በኋላ ፍሪ ፎል። አሁን ለፍሪ ፎል ኢኩዌሽኑ ምን ይሆናል? እነዚህ ኢኩዌሽን አምስቱን አስታውሳችሁ አይደለ? ለማንኛውም ፍሪ ፎል እነዚህ ናቸው። ስፔሲፊካሊ አሁን እያየን ያለነው ግን ለምንድን ነው? ለፍሪ ፎል። ፍሪ ፎል ላይ እቺ አክሰለሬሽን ተርም በምን ቀይራታለን? በግራቪቲ። ስለዚህ እነዚህ በምን ቀይራት? እዛው እንዳለ። ስለዚህ አዲስ ፎርሙላ ድራይቭ አታደርጉ ማለት ነው። እቺን በግራቪቲ ቀይሯትና ቻው በቃ እዚህ ጋር ማለች። ኦኬ ዛት ኢዝ ኢት በግራቪቲ። ዲስታንስ ደግሞ ከፈለጋችሁ ብዙ ጊዜ ዋይ የኛው ዲስታንስ ዋይ ብትሉ ለውጥ የለውም። ያው ቨርቲካል ስለሆነ ኮንሲደር የምናደርገው ዲስታንሱ ዋይ ብትሉትም ኤስ ብትሉትም ችግር የለውም። ስፔሲፊካሊ ግን ይችን ታስፈልጋለች። ከዛ ኮንሲደር የምታደርጉት ኤልዌይስ እንደ ኤክስ አክሲስ ፖዚቲቭ ዋይ እንደዚህ ወደ ላይ ከሆነ ኔጌቲቭ ዋይ ደግሞ እንደዚህ ከሆነ መቀየር ትችላላችሁ። ብዙ ጊዜ ዳውንዋርድ እንደዚህ ግራቪቲ ፖዚቲቭ ነው ማለትም ይቻላል። ግን በዚህ ለመስማማት ግራቪቲ ኤልዌይስ ኔጌቲቭ ማድረግ ትችላላችሁ። ይሄኛው አንድ ኦብጀክት ለምሳሌ ወደ ላይ ስሮው ስናደርግ ምንድነው ማለት ነው? ግራቪቲ ኤልዌይስ ኔጌቲቭ ነው። ግራቪቲ ኔጌቲቭ፣ ይሄኛው ቬሎሲቲ ግን ፖዚቲቭ። ስትመለስስ ቬሎሲቲ ፖዚቲቭ፣ ግራቪቲም ኦኬ በዚህ ኔጌቲቭ ነው ያደረኩት ኔጌቲቭ፣ አሁንም ኔጌቲቭ ማለት ነው። ይሄኛው መስማማት ትችላላችሁ፣ ችግር የለም። ኤክስ ዋይ አክሲስ እንደምንጠቀመው ካደረጋችሁ ግን በቃ ሞሽኑ ማየት ነው። ኦብጀክቷ ወይም ኳሷ ወደ ላይ እየወጣች ነው፣ ቬሎሲቲ ኢዝ ፖዚቲቭ። ግን ግራቪቲ ኤልዌይስ ኔጌቲቭ ነው። እዚህ ጋር ግራቪቲ ኔጌቲቭ ነው፣ እዚህ ጋር ግራቪቲ ኔጌቲቭ ነው። የቀየርኩት ማን ነው? ቬሎሲቲ ብቻ። ፖዚቲቭ ዋይ ኔጌቲቭ ዋይ። ዳይሬክሽን ብቻ ማተር ስታደርጉ ሌላ ለምሳሌ ይሄኛው ኢኩዌሽን ቬሎሲቲ ፋይናል ቬሎሲቲ ኢኒሻል እያላችሁ ስትጽፉ ለምሳሌ ከዚህ ወደዚህ ስትመጡ ወይም ከዚች ወደዚች this one velocity initial ፖዚቲቭ ይሆናል። እዚች ጋር ዜሮ ትሆናለች። ወደዚህ ሲመጣ ግን ወደ ኔጌቲቭ ይቀየራል ማለት። ስለዚህ መነሻችሁ ፕላስ ትላላችሁ፣ መጨረሻ ደግሞ ኔጌቲቭ። እቺ ፕላስ ነበረች፣ እቺ ኔጌቲቭ። ይሄን ከተስማማችሁ ኢኩዌሽኑ ቀላል ነው የሚሆነው። ስለዚህ ሳይን ኮንቬንሽን ብቻ ኮንሲደር ታደርጋላችሁ። አንድ ጥያቄ መጨረሻ እንስራ። ኢኩዌሽኖቹ ታስታውሳላችሁ ብዬ አስባለሁ። ከነዛ ኢኩዌሽን ምን ማድረግ አለባችሁ? መምረጥ አለባችሁ። 5 አለው አይደለ? ከአምስቱም ጊቨኑ ተጠቅማችሁ ጊቨን አሁን ጊቨን እናውጣ እስኪ አንብቡት እስኪ። ጊቨን አውጣችሁ ስታወጡ ከዛ ሪኳየርድ ከዛ ሶሉሽኑ ይነግራችኋል ራሱ ማለት ነው። a car starts from rest start ማለት velocity initial ማለት ነው። velocity initial is from rest። ከዛስ አክሰለሬት የኳን ቃሉ ይናገራል። በዩኒት ራሱ ማወቅ ትችላላችሁ። ሜትር ስኩዌር ናት እቺ 2 ሜትር ስኩዌር። አክሰለሬሽን is 2 ሜትር per second what ስኩዌር። ከዛስ 5 ሰከንድ ታይምም አለ። በጣም ጥሩ 5 ሰከንድ። ታዲያ ምን ፈልጉ ነው? ፋይንድ ሁለት ነገር ኤ ምን ዲስፕሌስመንት፣ ቢ ደግሞ ምን ቬሎሲቲ ፋይናል። ኦኬ ሶ ከነዚህ አሁን ኤ ፎከስ እናድርግ። ኤ ላይ ቬሎሲቲ ኢኒሻል ተሰጥቶ አክሰለሬሽን ተሰጥቶ ታይም እና ዲስታንስ ሪሌት የሚያደርግ ወይም ቬሎሲቲ ማለት ዲስታንስ ወይም ዲስፕሌስመንት ሪሌት የሚያደርግልን ከነዛ አምስቱ እንምረጥ። በቃላችሁ እንደያዛችሁት ተስፋ አድርጋለሁ። እስኪ ሪሌት እናድርግ። እስኪ ይሄን ልጻፍ። ከነዛ መካከል ምን መጣልኝ? ቼክ እናደርጋለን። ካልሆነ እንቀይረዋለን። ቼክ አድርጉ። ዲስታንስ እየፈለኩ ነው። አዎ ኢኒሻል አለኝ። አዎ ታይም አለኝ። ዛቴስ በቃ ይመጣል። ካልሆነ ሌላ መሞከር ትችላላችሁ። ዲስፕሌስመንት ዲስታንስ ግን ዳይሬክሽኑ ማተር ስለሚያደርግ ዲስፕሌስመንት እንበል። ቬሎሲቲ ኢኒሻል ዜሮ ስለሆነ እቺ ተርም ምንድናት? ዜሮ መክተት ማለት ነው። ዜሮ ሲባዛ ማንኛውም ታይም ዜሮ። ከዛስ ምን ቀረ? 1/2 አክሰለሬሽናችን 2 ከዛ ታይማችን ምን አድርጉት ነው የሚል ስኩዌር። እቺ
ነገር እንዳትረሱ። ታይማችን 5 ነው። 5 ሰከንድ ስኩዌር ሲሆን 25 ስኩዌር ማድረጋችን አይቀርም ታይም ስኩዌር ስለሆነ ፎርሙላው እንደዛ ነው የሚነግረን። 2 በ2 ስታጣፉት ዲስታንስ ወይም ዲስፕሌስመንታችን 25 ሜትር መሆኑ እንዴት አወቁት? ኤስአይ ዩኒት ናቸው። ሜትር ሰከንድ ብትጽፉት እዚህ ጋር ብታጣፉት ይመጣል። ጻፉት እና ቼክ አድርጉት። ጊቭን ላይ በደንብ ካወጣችሁት ጊቭኑ ግን ኤስአይ ዩኒት ነው የሚመጣው ፋይናል። ኦኬ ቢ ላይ ያለችው ቬሎሲቲ ፋይናልስ አሁንም ከአምስቱ ኢኩዌሽኖች ነው ማስታወስ ማለት እነዚህ ጊቭን ሪሌት የሚያደርግልን ቬሎሲቲ ፋይናል። እስኪ የመጀመሪያው የነበረችው ቬሎሲቲ ፋይናል ኢዝ ኢኳል ቱ ቬሎሲቲ ኢኒሺያል ታይምስ ታይም አይደለም። አሁን ከዚህ ጋር እንትን አድርጉት። ቬሎሲቲ ኢኒሺያል ብቻ እስከ እንዳዲስ ለጻፋት ቬሎሲቲ ኢኒሺያል ፕላስ አክሰለሬሽን ታይም አይደለም እንዴ? አትሸምድዷት ያልኳችሁ ከየት መጣች? ከአክሰለሬሽን። እቺን ወደዚህ ብታመጣት ፋይናል ማይነስ ኢኒሺያል ኦቨር ታይም ወይም ደግሞ እንደዚህ ብትሸምድዱትም ችግር የለም። ቬሎሲቲ ፋይናል እየፈለኩ ነው። ምን ያስፈልገኛል? ኢኒሺያል እና አክሰለሬሽን እና ታይም። ዚስ ዋን ኢዝ ዜሮ። ምንም የሚደመር ነገር የለውም። እቺ ከጊቭናችን ነው የምናመጣው። አክሰለሬሽን ስንት? 2 ሲባዛ ታይም 5 በቃ ዛት ኢዝ 10 ዩኒት ምን ልበል? በጣም እዚህ ኤስአይ ዩኒት ተጠንቅቄ ስለሰራሁት ሜትር ፐር ሰከንድ የቬሎሲቲ ዩኒት ማለት። እናንተ ግን በእያንዳንዱ ቦታ ስታገቡ ለምሳሌ 2 ለምሳሌ ምን 2 ምንድን ነው? አክሰለሬሽን ነው ሜትር ፐር ሰከንድ። ከዛስ ታይም አክሰለሬሽን ነው ሰከንድ ስኩዌር አይደለም? ሜትር ፐር ሰከንድ ስኩዌር። ከዛ ታይም ምን ሰከንድ፣ 1 ሰከንድ ሲያጠፋ ሜትር ፐር ሰከንድ ብቻ ይቀራል። ዩኒቱም እንደዛው አገባቡ ራሱ ይነግራችኋል ማለት ነው። ግን እዚህ ላይ ክሊር ካደረጋችሁ እኔ ግን ቀለል ባለ መንገድ ደግሞ ልንገራችሁ እስኪ ማለት ስለ እኔ አክሰለሬሽን የገባው ሰው እንደዚህ ፎርሙላ ራሱ ማስታወስ አይጠበቅበትም። ሁሌ ይሰራል ማለት አይደለም። በጣም ቢግ ነምበር ከተሰጣችሁ ለዚች ግን ለ5 ሰከንድ በጣም ቀላል ናት። እንያት እስኪ ምን ማለት ነው? እቺ የአክሰለሬሽን ዴፊኒሽን የገባው ሰው ፎርሙላ ሁላ ማስታወስ አይችልም። በጣም ኢንተረስቲንግ ነገር ልንገራችሁ። 2 ሜትር ፐር ሰከንድ ማለት አክሰለሬሽን ምን ማለት መሰላችሁ? 2 ሜትር ፐር ሰከንድ ማለት ነው። 2 ሜትር ሰከንድ ስኩዌር ይሄ ራሱ አንድ ላይ ይመጣል ማለት በማተስ ይሄኛው በተገለበጡት ሜትር ስኩዌር ነው። 2 ሜትር ፐር ሰከንድ ስኩዌር ማለት ምን መሰላችሁ? በአንድ ሰከንድ ስፒዳችን በሁለት ይጨምራል ማለት ነው አይደለም? በአንድ ሰከንድ ውስጥ ስፒድ በሁለት ይጨምራል። እሱ ነው አክሰለሬሽን ማለት። ቢኮዝ አክሰለሬሽን ዴፊኒሽን ምንድን ነበር? ቼንጅ ኦፍ ስፒድ ቨርሰስ ቼንጅ ኦፍ ታይም ቬሎሲቲ። አክቹአሊ በእያንዳንዷ ታይም በምን ይጨምራል? በአንድ ሰከንድ ስንት ይጨምራል? 2 በአንድ ሰከንድ ውስጥ ሁለት እየጨመርን እስክንሄድ ቀላል ነው በጣም። እቺስ መነሻችን ስንት ነው? ከስንት ነው የጀመረው? ሬስት ቬሎሲቲ ኢኒሺያል 0 በአንድ ሰከንድ ውስጥ ይሄኛውም ታይማችንም 0 እናድርግ። በአንድ ሰከንድ ውስጥ ከዚህ ወደዚህ እቺ 1 ሰከንድ ተቆጠረ እንበል። 1 ሰከንድ ሲቆጠር ከ0 ወደ 2 ስንት ይሆናል? እዚች ፖይንት ላይ 2 ሜትር ፐር ሰከንድ። ቢኮዝ እየነገረን ነው በአንድ ሰከንድ ውስጥ 2 ሜትር ይጨምራል ማለት እኮ ነው ሜትር ፐር ሰከንድ። ስለዚህ ከ0 ወደ 2 አንድ ታይም እንጨምር። አሁንም 2 ሰከንድ ተቆጠረ ስንት ይሆናል? 2 ጨምሩበት 4 ቢኮዝ 2 ላይ 2 ጨመረ ማለት። አክሰለሬሽን የሚነግረን እንደዛ ነው። በአንድ ሰከንድ በስንት እየጨመረ እንደሆነ ስፒድ 1 ሰከንድ ጨምሩ 3 ሆነ። ይሄኛው ስንት ሆነ? 6 በአንድ ሰከንድ ታይም 1 ሰከንድ በጨመርኩ ቁጥር ስፒድ ግን 2 4 ሜትር ላይ ደረሱ። 4 ሰከንድ አሁንም ጨምሩ ስንት? 8 ስንት ሰከንድ ነው የሚያስፈልገው? 5 ሰከንድ። ስለዚህ 1 ሰከንድ ጨምሩበት 5 ሰከንድ ሆነ። ጨምሩት 10 አይደለም መጣችልን መጨረሻ እዚህ ስታስታውሱ ቬሎሲቲ ፋይናል እንደዚህ አድርጌ ቬሎሲቲ ፋይናል ኢዝ ኢኳል ቱ ቬሎሲቲ ኢኒሺያል ፕላስ አክሰለሬሽን ታይም። እቺ 0 ናት። አክሰለሬሽን ስንት? 2 ሲባዛ 5 10። ግን ይሄኛው በጣም ሰንስ ይፈጥራል። እዩት በ5 ደቂቃ ውስጥ ስንት ደርሷል? መኪናው ከ0 ቬሎሲቲ ጀምሮ 10 ሜትር ፐር ሰከንድ ደርሷል። ዚስ ኢዝ ቬሎሲቲ ፋይናል ሜትር ፐር ሰከንድ። በ5 ደቂቃ ውስጥ 10 ደርሷል። በጣም እየፈጠነ ነው ማለት። ስለዚህ 2.4 ላይ ምንድን ነበር ያየነው? ኢኩዌሽንስ ኦፍ ዩኒፎርምሊ አክሰለሬትድ ሞሽን። እነዛ ኢኩዌሽኖች ነው በደንብ ያየናቸው። መጀመሪያ ዩኒፎርም አክሰለሬሽን ምን እንደሆነ ዲፋይን አደረግን። ከዛ ኢኩዌሽኖቹ እንዴት እንደገና ኮምፔር አድርገናል። ዩኒፎርም ሞሽን ዩኒፎርም እና ዩኒፎርም አክሰለሬትድ የምትል ቃል ስትኖር ዩኒፎርም ሞሽን ማለት አክሰለሬሽን ኢዝ 0 ቢኮዝ ስፒድ ምን ስለሆነ ኮንስታንት። እቺ ዩኒፎርም ልዩነታቸው እቺ ቃል ናት በመካከላቸው የገባችው ዩኒፎርም አክሰለሬሽን ሞሽን። እቺ ግን ዩኒፎርም ሞሽን። ብዙ ጊዜ እቺ ኤልዋይ እንጨምራለን እንዲመች። ዩኒፎርምሊ አክሰለሬትድ መጻፋቸው እንደዚህ ጽፏል፣ ችግር የለም። የተለያዩ ናቸው እንደዚህ።
ዩኒፎርም የሆነ ሞሽን ማለት ቬሎሲቲ አይቀያየርም ማለት ነው። በሆነ ኮንስታንት ስፒድ መሄድ ማለት ነው። እሱ ደግሞ ቬሎሲቲ ኮንስታንት ሲሆን ደግሞ አክሰለሬሽን ምን ይሆናል? ዜሮ። ለዚህ ግን አክሰለሬሽን ዜሮ አንልም። አክሰለሬሽን ዜሮ ሊሆን እኮ ይችላል፣ ችግር የለም። ግን ኢት ኢዝ ኮንስታንት ለማለት ነው ይሄኛው ዩኒፎርም ማለት። አክሰለሬሽን ኢዝ ኮንስታንት፣ አክሰለሬሽን ኢዝ ዩኒፎርም ቃሉ ይናገራል። አክሰለሬሽን ኢዝ ዩኒፎርም። ከዛ ኢኩዌሽኖች መጻፋችሁ ላይ 3 ናቸው፣ 5 አድርጌ ያሳያችኋል። ሃው ቱ አፕላይ ዘም ደግሞ ኢን ፕሮብለምስ። ስለዚህ አክሰለሬሽን የሚለው ሳብ ቶፒክ ስንገባ እነዚህ በደንብ ከገባችሁ ደግሞ ቀጣይ በግራፍ እንገልጻለን 2.5 ላይ ማለት ነው። አይ ሆፕ እንደገባችሁ ተስፋ አደርጋለሁ። እናንተ ወደ ኋላ ተመልሳችሁ ይት በደንብ 2.5 ላይ እስከምንገናኝ መልካም ቆይታ